ሰላም ሰላም ውድ ለዚህ ቻናል ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ መረጥ አድርጌ ፊደሎችን ከ34ቱ ፊደሎችን መረጥ አድርጌ ቀለል ያሉትን ፊደሎች ማለት ነው። ምክንያቱም በብዛት ቃላት ለመመስረት ያስቸገራችሁ ልጆች፣ ለማንበብ የተቸገራችሁ ልጆች፣ ፊደሎችን ለመለየት የተቸገራችሁ ልጆች፣ መካከለኛ የሆናችሁ ልጆች፣ ጀማሪ ለሆናችሁ ልጆች፣ ለሁሉ በአጠቃላይ ለሁላችሁም የሚሆን ቪዲዮ ነው ይዤላችሁ የመጣሁት። ዛሬ ጊዜ ሰጣችሁ እንድትከታተሉኝና እንድታዳምጡኝ ከዚያ በኋላ በደብተሮቻችሁ ጻፍ አድርጋችሁ ማንበብ መጻፍ ምን ያህል ቀላል እንደሆነ በዛሬ ቪዲዮ የምትረዱ ይሆናል። ከእናንተ የምፈልገው መከታተልና ሳብስክራይብ፣ ላይክ፣ ሸር እንዲሁም ለጓደኞቻችሁ ሸር አድርጉላቸው። መማር ለሚፈልጉ ማለት ነው። መጻፍ ማንበብ ለማይችሉ ለነሱ ሸር ብታደርጉላቸው በቀላሉ መንገድ እነሱን መጥቀም ትችላላችሁ ማለት ነው። ተከታተሉኝ እስኪ። ሌላኛው ደግሞ በተጨማሪ በግል በግሩፕ ማጥናት እንፈልጋለን ማናገር እንፈልጋለን የምትሉ ልጆች ከታች ስልክ ቁጥሬን አስቀምጥላችኋለሁ። በኢሞ፣ በቴሌግራም፣ በዋትሳፕ እናንተ በሚመቻችሁ ብደውሉልን ወይም ሀይ ብትሉን ታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ከዚህ ላይ እንደምታዩት ይቺ ማናት? ሀ ፊደል ናት። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ እነዚህ ፊደሎች ናቸው። በእነዚህ ፊደሎች ብቻ በመጠቀም እንዴት አድርገን ቃላት መመስረት እንደምንችል በዛሬ ቪዲዮ የምናይ ይሆናል ማለት ነው። እባካችሁ ለምታውቁላቸው ልጆች ሸር አድርጉላቸውና እራሳቸውን ያሳድጉ ማለት ነው። እሺ ሸ ቀ ለ ሸቀለ። እቺ ሸ ችቀ ችለ። እንሂድ እስኪ። ሸ የምትባለው ፊደል ይችሳ፣ ቀ የምትባለው ፊደል ይችሳ፣ ለ የምትባለው ፊደል ይችሳ። እነዚህ ሶስቱን አንድ ላይ በማጣመር ሸቀለ የሚል ቃላት መሰረት ነው ማለት ነው። ሸቀለ። ይህ ቃል ባለ 3 ፊደል ቃል ነው። ቃላቱ የተመሰረተው በ3 ፊደሎች ነው። በማን? በሸ፣ በቀ፣ በለ። ሶስቱን ፊደል በማጣመር አንድ ቃል መሰረት ነን ማለት ነው። ወደዚህኛው ልምጣላችሁ። ሰረቀ ሰረቀ። ሰ የምትባለው ፊደል ይችሳ፣ ቀ የምትባለው ፊደል ይችሳ፣ ረ ማለት ደግሞ ይችሳ። እዚህ ላይ ሰረ እዚያ ቀ አንድ ላይ ሰረቀ ሰረቀ። ወደዚህኛው ስመጣላችሁ ደግሞ ሰለመ። ማን ይላል? ሰለመ። እንሂድ እስኪ። ይችሳ ሰ ይችሳ ለ እዚያ መ አንድ ላይ ሰለመ። አያችኋ እንዴት አድርገን በቀላል መንገድ ቃላት እንደመሰረት ነው ማለት ነው። አሁን የሚሄድላችሁ ወደዚህኛው ነው። ወደዚህኛው ስመጣላችሁ ደግሞ ሸለመ ሸለመ። አያችሁ ሶስቱን መጀመሪያ እዚች ሻለች፣ እዚያች መ፣ ከዚያች ወደ ለነድና አንድ ላይ ሸለመ። ባለ 3 ፊደል ቃል መሰረት ነው ማለት ነው። ወደዚህኛው ስመጣላችሁ ደግሞ መሰለ አንድ ላይ መሰለ። መ የምትባለው ፊደል ይችሳ፣ ሰ የምትባለው ፊደል ይችሳ፣ ለ የምትባለው ፊደል ይችሳ። አንድ ላይ መሰለ መሰለ። ወደዚህኛው ስመጣላችሁ ደግሞ መለሰ። ማን ይላል? መለሰ አንድ ላይ መለሰ መለሰ። አያችኋ እንደዚህ አድርጋችሁ በቀላል መንገድ ቃላት መመስረት ትችላላችሁ ማለት ነው። ብዙ ነው ያለ። ወደ ቀጣዩ ደግሞ ልሂድላችሁ። ይህንን ክፍል ጨረስን። ተመሳሳይ ደግሞ እንደዚህ አድርገን ሌሎችን ቃላቶች እንመስርት። ወደዚህኛው ስመጣላችሁ ደግሞ ፊደሎችን ከዚህ በፊት ስላነበብኩላችሁ ችግር የለውም። አሁን ወደ እነዚህ ቃላቶችን ነው ማስረዳችሁ። በዚህ በኩል ባለ 3 ፊደል ቃላቶች ናቸው። በዚህ በኩል ደግሞ
ባለ 4 ፊደል ቃላቶች ናቸው። ተከታተሉኝ። ይቺ ማናት? ሰ፣ ይቺ ቀ፣ ይቺ ለ አንድ ላይ ሰቀለ። ሰ ቀ ለ ሰቀለ። ወደዚህኛው ስመጣላችሁ ደግሞ ቀበረ። ማን አልኳችሁ? ቀበረ። ቀበረ። ያው ከነዚህ ነው ሁሉንም ማወጣው። እያንዳንዱን ፊደል ከነዚህ አውጥቼ እዛ ወደ ቃል ቀይረዋለሁ ማለት ነው። ስለዚህ ቀበረ። በሰለ አንድ ላይ በሰለ በሰለ። በሰለ አያችሁ፣ በሰለ። በጣም ቀላል ነዋ። ዛሬ በጣም ተደስታችሁ እንደምትሄዱ ተስፋ አደርጋለሁ። ምክንያቱም በቀላል መንገድ እንዴት አድርገን ቃላት እንደመሰረትንና ገብቷችሁ ተረድታችሁት ስለምትሄዱ ማለት ነው። ወደዚህኛው ልምጣላችሁ። ሰ ቀ ሰ ቀ ሰ ቀ ሰ ቀ አንድ ላይ ጨርሱት። ሰቀሰቀ ሰቀሰቀ ሰ ቀ ሰ ቀ ጨርሱት እስኪ። ሰቀሰቀ። ወደዚህኛው ስመጣላችሁ ደግሞ ሸ በ ሸ በ አንድ ላይ ሸበሸበ ሸበሸበ። ይኸው ሸ በ ሸ በ ሸና በን በመደጋገም ማለት ነው ሸበሸበ ይሆናል። ወደዚህኛው ስመጣላችሁ ደግሞ መረመረ መረመረ። ይች ሳመ፣ ይች ረ፣ ይች መ፣ ይች ረ ደጋግመን መረመረ። በዚህ በኩል ያሉት ባለ 3 ፊደል ቃላቶች ናቸው። በዚህ በኩል ደግሞ ባለ 3 ፊደል ቃላት ማለት ነው። አንድ ቃል ነው፣ ባለ 4 ፊደል ነው ይህኛው ማለት ነው ሁሎችም። ስለዚህ እንደዚህ እያደረጋችሁ ራሳችሁን ማጎልበት ማሳደግ ትችላላችሁ ማለት ነው። አሁንም ወደ ቀጣይ ሄድላችኋለሁ። ወደ ቀጣይ ዛሬ በጣም ብዙ ነገሮችን ነው የምናደርግ። ተከታተሉ። ወደዚህኛው ስንመጣ አሁንም በዚህ በኩል ባለ 3 ፊደል ቃላቶች ናቸው። በዚህ በኩል ደግሞ ባለ 4 ፊደል ቃላቶች ናቸው። ተከታተሉኝ። ቀመሰ ማን ይላል? ቀመሰ። ቀ የምትባለው ፊደል ይችሳ፣ ሰ የምትባለው ፊደል ይችሳ፣ መ የምትባለው ፊደል ይችሳ። ማን አልኳችሁ? ሰ የምትባለዋ ይች ባለ 3 እግሯ አለች። ሰ 2 አይነት ናቸው እዚህ ላይ ያስቀመጡ፣ ይችኛዋ ሰና ይችኛዋ ሰ። ሀ ማለት ደግሞ ይችኛዋ ሀና ይችኛዋ ሀ። ምንም ልዩነት የለውም። የፈለጋችሁን እናንተ ደስ ያላችሁን የቀላላችሁን ብትጠቀሙ ምንም አያስቸግርም። ስለዚህ ቀመሰ ቀመሰ። ወደዚህኛው ስመጣላችሁ ደግሞ በቀለ ይላል። በቀለ። በምትባለው ፊደል ይችሳ፣ ቀ የምትባለው ፊደል ይችሳ፣ ለ የምትባለው ፊደል ይችሳ። አንድ ላይ በቀለ በቀለ። ወደዚህኛው ስመጣላችሁ ደግሞ ሰመረ እዚያ ረ አንድ ላይ ሰመረ የሚል ቃል ታገኛላችሁ። ሰመረ። ወደዚህኛው ሰድላችሁ ደግሞ ሰበሰበ አንድ ላይ ሰበሰበ በመደጋገም ሰና በን በመደጋገም ማለት ነው። ሰበሰበ አንድ ላይ ሰበሰበ። አሁን ደግሞ እንቀያይረው፣ ቦታ እንቀያይራቸው እስኪ። በሰበሰ ማን ይላል? በሰበሰ በሰበሰ። ቦታ ስንቀያይረው ትልቅ ለውጥ አለው ማለት ነው። ትልቅ። ስለዚህ እሱን መጠንቀቅ አለባችሁ ማለት ነው። አሁንም ወደ ቀጣዩ የሚሄድ ይሆናል። ይህኛው ከመጀመሪያው ጋር ተመሳሳይ ስለሆነ ነው፣ ይቅርታ ደግሜባቸዋለሁ ማለት ነው። አሁን ደግሞ ወደዚህኛው ስመጣላችሁ እዚህ ላይ ባለ 3 ከዚህ ላይ ባለ 2 ከዚህ ላይ ባለ 2 ከዚህ ላይ ደግሞ ባለ 4 ፊደል ቃላቶች ናቸው።
ባለ 4 ፊደል ቃላቶች እዚህ ላይ ባለ 2 ከዚህ ላይ ደግሞ ባለ 3። ዛሬ በጣም ትልቅ ለውጥ ይዛችሁ እንደምትሄዱ ተስፋ አደርጋለሁ። እሺ ተከታተሉኝ። ሰለለ ማን ይላል? ሰለለ። ሰለለ ደጋግሞ ሰለለ። መሸ 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 ሁለቱም ፊደሎች መሸ። ቀረ ቀ የምትባለው ፊደል ችሳ ረ ችሳ አንድ ላይ ቀረ። ወደዚህኛው ስመጣላችሁ ደግሞ ለመለመ አንድ ላይ ለመለመ። ለመለመ። ወደዚህኛው ስመጣላችሁ ቀረቀረ አንድ ላይ ቀረቀረ። ቀረቀረ አንድ ላይ ቀረቀረ። ወደዚህኛው ስመጣ ደግሞ መለመለ አንድ ላይ መለመለ። መለመለ አንድ ላይ መለመለ። ስለዚህ እንደዚህ አድርጋችሁ በቀላል መንገድ መያዝ ትችላላችሁ ማለት ነው። አሁን ወደ መጨረሻው ክፍል እንሂድ። አሁን ወደዚህኛው ስመጣላችሁ የመጨረሻው ክፍል ነው። ተከታተሉኝ። በረረ አንድ ላይ በረረ በረረ። ሁለቱም ፊደሎች ደጋገምኳቸው። በረረ። ቀቀለ አንድ ላይ ቀቀለ። ቀቀለ አንድ ላይ ቀቀለ። ቀመመ አንድ ላይ ቀመመ። ቀመመ አንድ ላይ ቀመመ። ወደዚህኛው ስመጣ ሸመመ አንድ ላይ ሸመመ ሸመመ። ሸመመ አንድ ላይ ሸመመ። ሸለለ ሸለለ አንድ ላይ ሸለለ ሸለለ። ወደዚህኛው ስመጣ መረረ አንድ ላይ መረረ መረረ አንድ ላይ መረረ። አያችኋ ቤተሰቦች እንዴት አድርገን እንደምናነበው በቀላል መንገድ ይህንን መረዳት መያዝ እንችላለን ማለት ነው። ስለዚህ በዛሬው ቪዲዮ ብዙዎቻችሁ እውቀት እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ቪዲዮ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በግል በግሩፕ መማር ማጥናት እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ታገኙናላችሁ። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።